ሰላም ጤና ይስጥልኝ ክብራትና ክብራን የጃን ሚዲያ ተመልካቾች እንደምን አላችሁ? ዛሬ እንግዲህ የተለያዩ መረጃዎችን ወደ እናንተ እያደረስኩ ቆይታ አደርጋለሁ። ብርሃኑ ሽቱነህ ነኝ። ለቻናሉም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያል ወደ ቀዳሚ አጀንዳችን አልፋለሁ። እንግዲህ በዛሬው ፕሮግራማችንም ትኩረታችን አድርገን የምንመለከተው በክልሉ አመራሮች ጋር ባለፈው በብሔረሰብ አስተዳደር ዞኑ የነበሩት ስብሰባዎች ላይ የብሔረሰብ አስተዳደር ዞኑ ስልጣንና ተግባሩን አሳልፎ የሰጠበትን ሁኔታ ሁላችንም በግላጭ የተመለከትነው ሁኔታ ነው ያለውና ይህንንም እንግዲህ ማን አቶ ቴዎድሮስ እንዳለው ወይም የአዊ ብሔረሰብ አስተዳደር ዞን ምን አለ የሚለውን ቪዲዮ ትንሽ ተመልክተን እንመለስ። የመሰረተ ልማት ጥያቄዎችን ከማንነት ጋር እያስተሳሰሩ ህዝብን ሆደ ባሻ የማድረግ ዝንባሌ ስንገልጽ ስናወራም መስተካከል አለበት። ብልጽግና የክልሉ መንግስት ነው እነዚህን ጥያቄዎች ሊመልስ የሚችል። በአዊ ህዝብ እየማለ የራሱን እኩይ ጽንፈኛ አጀንዳ ሊያስተጋባ የሚፈልገው ስብስብ ይሄን ሊፈጽም አይችል። እንግዲህ ቪዲዮውን እንደተመለከታችሁት ነው የአዊ ብሔረሰብ አስተዳደር ዞን ምክር ቤት የስራ ቋንቋ አወሳሰን ምን ይመስላል የሚለውን ስንመለከት የአማራ ክልል ህገ መንግስት እንግዲህ ሲደነገግ ምንድነው የተደነገገው? የአማራ ክልል የስራ ቋንቋ አማርኛ ይሆናል ነው የሚለው። ገብቷችኋል? የክልሉ ቋንቋ አማርኛ ይሆናል እያለ ነገር ግን ከነዚህ ብሔረሰብ አስተዳደር ዞኖች ራሳቸውን በራሳቸው መወሰን የሚችሉ የራሳቸው ምክር ቤት ያላቸው በራሳቸው ቋንቋ መዳኘት የሚችሉት ነው የሚለው የክልሉ ህገ መንግስት ማለት ነው። ይህንን ስልጣንና ተግባር ራሱን ተጠያቂነት ውስጥ ላይ ላለመክተት ብዙ ያልመለሳቸው ጥያቄዎች ስላሉ የብሔረሰብ አስተዳደር ዞኑ ስልጣንና ተግባር እንኳን በደንብ በውል ያልተረዳ ነው። የህዝቡን ጥያቄ እንግዲህ እንዳለው እሱ ያለውን የምትመለከቱ አንዳንድ ጽንፈኛ ቡድኖች የህዝቡን ጥያቄ መመለስ እንደሚችሉ የህዝቡን ጥያቄ መመለስ የሚችለው የክልሉ ብልጽግና ነው እንጂ ሌላው መመለስ አይችልም ብሎ ነው እንግዲህ በድፍረት ያወራው ማለት ነው። ብሔረሰብ አስተዳደር ዞኑ ግን ምን አይነት ስልጣንና ተግባር አለው የሚለውን ህገ መንግስቱ የሚደነግገው ብሔረሰብ አስተዳደር የራሱን ቋንቋ የመወሰን መብት እንዳለው ነው የሚያስረዳን። ቋንቋውንስ ክልሉ ነው የሚወስንለት። እንዲሁም የልማት ጥያቄዎች እንዲሳለጡ ወይም ብሔረሰብ አስተዳደሩ ኃላፊነት ተሰጥቶት እያለ አቶ ቴዎድሮስ እንዳለው ወይም የዞናችን አስተዳዳሪ ስልጣኑን ለክልሉ አሳልፎ ለመስጠትና ራሱን ከተጠያቂነት ለማዳን የሄደበት ርቀት ነው። ይሄ ለህዝቡ ምን ያህል ንቀት እንዳለው አመላካች ነው። የእንጅባራ አየር ማረፊያ ጉዳይ የአቪዬሽን ባለስልጣን አየር ማረፊያ እንጅባራ እንዲሰራ ፍቃድ ሰጠ። ደብዳቤውን ከቁም ሳጥኑ ያስቀረ ወይም ቆሻሻ መጣያ ጋር የጨመረ ግለሰብ ነው። አስተዳዳሪ ተብዬ ህዝቡን የወከለ የሄደውን ልማት ማያሰራ የኤሌክትሪክ ሳብስቴሽን ከዛሬ 2 ዓመት 3 ዓመት በፊት የተፈቀደ ነው። ይሄንን ዳብዛውን ያጠፋው። ሌላው ይቅር ወደ 16 የሚያክል ቀበሌዎች ከአዊ ብሔረሰብ አስተዳደር ዞን ወደ ምዕራብ ጎጃም ሄደዋል። እነዚህን የሄዱትን ቀበሌዎች ክልሉ ነው ወይ የሚመልሰው? እነዛ ምዕራብ ጎጃሞች ይሄንን 16 ቀበሌ ወደ እነሱ ሲከልሉ እሱ አሁን የኛ ነው ማለት የሚገባው ዞኑን እየመራ ዞኑን አሳልፎ የሰጠበት ሁኔታ ነው ያለውና እንግዲህ ይህ ህዝቡን እየመራ ያለው እነዚህ ቡድኖች እንዲህ ያሉ ነው የሚለው የብሔረሰብ አስተዳደሩን ዞን ምንም ያልተረዳ ህዝብ ጥያቄ አለው። የሚጠይቀውን ጥያቄ ብሔረሰብ አስተዳደር ዞኑ መመለስ ይችላል። ቋንቋ ይብን ቋንቋ እንኳን ትንሿን ነገር ምክር ቤቱ መወሰን የሚችለውን የስራ ቋንቋ ማድረግ አልቻለም። ሌላው ደግሞ ከዚህ ወደ ሌላኛው አጀንዳ ስንመለስ ባለፈው የአማራ ክልል መንግስት ከተለያዩ ዞኖች ጋር ህብረተሰቡን እያወያየ ነው የተመለከተው። በዚህ ውይይት ላይ እነ ምዕራብ ጎጃም ላይ እነ ፍኖተ ሰላም ላይ የተደረገውን እነ ደጋዳሞት ላይ ፈረስ ቤት የተደረገውን ስብሰባ ሁላችንም ወደ በሰሜን ጎጃም የተደረገውን ስብሰባ ሁላችንም ተመልክተናል። ስንመለከት ህዝቡ ነው ስብሰባው ላይ ገብቶ ያለበትን ችግር እናቶች ውጭ የወጡ ልጆች እንዲመጡልን የሚለውን እንዲሁም ወጣቱ ገብቶ የተሳተፈበት ሁኔታ ነው ያለው። ነገር ግን በብሔረሰብ አስተዳደር ዞኑ ላይ ምን አይነት ስብሰባ ነው የተደረገው? እኔ የኦርቶዶክስ እምነት ተከታይ ነኝ። እሁድ ቀን የሆነ የሊቃውንት ጉባኤ የሚመስል ስብሰባ ነው የተመለከትነው።
ከክልሉ ምክትል ርዕሰ መስተዳደር ጋር ነው ውይይት የነበረው። ከነዚህ ላይ ሙሉ የነፍስ አባቶች ናቸው የነበሩት ስብሰባው ላይ። ያው ፎቶውን መመልከት ይቻላል። ይህ አዳራሽ ሙሉ ያለው ሻሽ የጠመጠመ ነው። እሁድ ቀን አባቶች ከወጣቱና ከአስተዳዳሪው ጋር ያለውን ልዩነት መፍታት፣ የአስተዳዳሪው ሐሳብ ምንድነው፣ የወጣቱ ሐሳብ ምንድነው፣ የህዝቡ ሐሳብ የሚለውን የሃይማኖት አባቶች አቀራርበው ማነጋገር ነው የነበረባቸው። በዕለተ እሁድ 11 ሰዓት ጀምረው ተሰልፈው ከዞኑ አዳራሽ ነው የገቡት። እንግዲህ ይህ የሊቃውንት ጉባኤ ነው የሚመስለው፣ ጉባኤውን እንደተመለከታችሁት ማለት ነው። ስለዚህ አሁንም ቢሆን የፌዴራል መንግስቱ ለአገው ብሔረሰብ አስተዳደር ዞን ለአዊ ብሔረሰብ አስተዳደር ዞን ሊደርስለት ይገባል። መንግስትና ህዝብን ሆድና ጀርባ እያደረገ ያለው የብሔረሰብ አስተዳደር ዋና አስተዳዳሪ ናቸው። በአንድነት መንፈስ ስብከት መሬት ላይ የሌለን እውነት እየሰራን ያለውና ስለዚህ ህዝብ መንግስት አለ ብሎ እንዲያምን አሁንም ቢሆን ልዩ ፍተሻ እንዲደረግልን እንጠይቃለን። ህዝቡ አምሯል። ህዝቡ ሆድ ብሶታል። ምሁራን ተፈናቅለዋል። ንጹሃን ተገድለዋል። ስብሰባ ህዝብን አወያያሉ ብሎ ከክልሉ አመራር ሲመጣ በኩፐን አይደለም የሚገባው ሁሉንም የሚገባው ሲል በጠዋት ወጡ በስም ዝርዝር ጠርቶ ነው ያስገባው። አሁንም ቢሆን የክልሉ መንግስትም ቢሆን የፌዴራሉ መንግስት ለአዊ ብሔረሰብ አስተዳደር ዞን ልዩ ጥበቃ እንዲያደርግልን፣ ልዩ ክትትል እንዲያደርግልን፣ ብሔረሰብ አስተዳደር ዞን ስፔሻሊ ዋና አስተዳዳሪውን እንዲፈትሽልን የሚል መልእክት ለማስተላለፍ ነው። ክቡራትና ክቡራን ተመልካቾቻችን ከጃን ሚዲያ ለዕለቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ብርሃኑ ሽቱነህ ነበርኩኝ። ለቻናሉም እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ለዛሬው የያዝኩት አጀንዳ ይህንን ይመስል ነበር። በቀጣይ ፕሮግራም በሌላ ቪዲዮ እስከምንመለስ ድረስ በያላችሁበት ሰላም ሁኑ።